هل تعلم ما هي فروض الصلاة የሶላት ግዴታዎች እነማን እንደሆኑ ታውቃለህና? ከሶላት ቅድመ ሁኔታዎች ውስጥ አንዱ የምንሰግድበት ቦታ ወይም ደግሞ የምንቆምበት ቦታ ሰውነታችን ወይም ደግሞ ልብሳችን የሚነካው ቦታ ማለት ነው ጧሃራ መሆን አለበት፣ ነጃሳ መሆን የለበትም። ሱጁድ ስናደርግ ወይም ደግሞ ስንቀመጥ የሚነካው የሰውነት አካል ክፍላችን አካባቢ ላይ ጧሃራ መሆን አለበት፣ ነጃሳ መሆን የለበትም ማለት ነው። ወደ ቂብላ ከተቅጣጨም በኋላ ደግሞ ማሟላት ያለብን ስንት ግዴታዎች አሉ? እንደ ኢማሙ ሻፊዒ መዝሀብ 17 ግዴታዎች አሉ። ከፊል ዑለማዎች 14 ናቸው ይላሉ። ያንም ማለታቸው ግን ከ17ቱ 3 ይቀነሳል ማለት ሳይሆን መረጋጋት የሚባሉ ግዴታዎችን አንድ ላይ በማድረግ ነው 14 ያሏቸው። ስለዚህ 17 የሶላት ግዴታዎች አሉ ማለት ነው። አንደኛው ግዴታ ንያ ማድረግ ነው። ንያ ማድረግ ማለት ወደ ሶላት ለመግባት ከቆምን በኋላ ተክቢራ በመናደርግበት ሰዓት ማለት ነው። ንያችንን ማድረግ አንደኛው ግዴታ ነው። ማለትም ንያ ስናደርግ 3 ነገራቶችን ንያችን ውስጥ ማስገባት አለብን። ፊዕለ ሶላትን ድርጊቱን ማስገባት አለብን። ኡሶሊ የምትለውን በውስጣችን እሰግዳለሁ የሚለውን ማምጣት አለብን። ሁለተኛ ደግሞ ግዴታ ከሆነ ያ የምንሰግደው ሶላት ግዴታነቱን መነያት አለብን። ሶስተኛ ደግሞ ዛቱል ወቅት ነው ወይስ ዛቱ ሰበብ፣ ማለትም በወቅት የሚሰገድ ሶላት ነው ወይስ በምክንያት የሚሰገድ ሶላት ነው የሚለውን መለየት አለብን ማለት ነው። ስለዚህ ምሳሌ አንድ ሰው ዙሁርን መስገድ ከፈለገ ኡሰሊ ፈርድ ዙሁር ሲል በቀልቡ ነው ግዴታውም፣ በምላሱ ማውጣቱ ሱና ቢሆንም በቀልቡ ነው ግዴታው። ኡሰሊ ፈርድ ዙሁር ሲል ኡሰሊ ሲል ድርጊቱን እየነያ ነው። ፈርድ ሲል ፈርድነቱን ነይቷል። አዙሁር ሲል የወቅት ወይም ደግሞ በጊዜ የሚሰገድ ሶላት መሆኑን ነይቷል ማለት ነው። ስለዚህ ተክቢራ ሲያደርግ ኡሰሊ ፈርድ ዙሁር የሚለውን በቀልቡ ያደርጋል። መቼ ነው የሚያደርገው? ተክቢረተል ኢሕራምን ሲያደርግ። ሶስተኛውን ማለትም መቆም ሁለተኛው ግዴታ ነው። መቆም የሚችል ሰው መቆም ግዴታ አለበትና የማይችል ሰው ቁጭ ማለት ይችላል። ቁጭ ማለት የማይችል ሰው ተጋድሞ መስገድ ይችላል ግዴታ በሆኑ ሶላቶችና ተክቢራ ሲያደርግ አላሁ አክበር ሲል ይህችን አላሁ አክበር እያለ ንያውን በቀልቡ ላይ ያስኬዳል ማለት ነው። እንደ ኢማሙ ሻፊዒ መዝሀብ በዚህ አይነት መልኩ ማድረግ ይችላል። ይህ የሚከብደው ከሆነ አንድ ሰው በማሊኪ መዝሀብ መሰለን ከተክቢራው ትንሽ ቀደም አድርጎ ኡሰሊ ፈርድ ዙሁር ብሎ አላሁ አክበር ማለት ይችላል ማለት ነው። ስለዚህ አንደኛው ግዴታ ንያ ነው፣ ሁለተኛው መቆም ነው፣ ሶስተኛው ደግሞ ተክቢራ ነው። ስለዚህ አላሁ አክበር ሲል እጁን አንስቶ አላሁ አክበር ሲል ምን ያደርጋል ማለት ነው? ንያውን በቀልቡ ላይ ያደርጋል ማለት ነው። ኢንሻአላህ ሱናዎችን በቀጣይ ደርሳችን ለብቻ እናያቸዋለን። አሁን ዋጅባቶችን ወይም ደግሞ ግዴታዎችን ብቻ ነው የምናየው። ስለዚህ አንደኛው ንያ ነው፣ ሁለተኛው ቅያም ፊል ፈርድ ሊልቃዲር ነው፣ ሶስተኛው ተክቢራህ ነው። ተክቢረቱል ኢሕራምን ስናደርግ አላሁ አክበር ነው የምንለው። ሙብተዳ እና ኸበሩን አናቀያይርም። ማለትም አክበሩላህ አንልም። አክበር የሚለውን አስቀድመን አላህ የሚለውን አናዘገይም፣ ወይም ደግሞ በሌላም አንቀይረውም ማለት ነው። ኢነማ የምንለው አላሁ አክበር ነው። እንደ ኢማሙ ሻፊዒ መዝሀብ ይህ ነው። ከዚህ ውጭ ሌላ የምንለው የለም ማለት ነው። ምሳሌ አርራህማኑ አክበር አንልም ማለት ነው። የምንለው አላሁ አክበር ይህንን ብቻ ነው የምንለው ማለት ነው። ካልቻልን ምን እናደርጋለን? በሌሎች ኢንሻአላሁ ተዓላ የምናይ ይሆናል። ሰፋ ባለ ደርስ መሻይኾቻችን ይሰጡናል። ስለዚህ አላሁ አክበር ሲል አንድ ሰው በቀልቡ ንያውን ያስገባል ማለት ነው። ከዛ በኋላ ሶላቱን ከጀመረ በኋላ አራተኛው ግዴታ ምንድነው? ግዴታዎቹን ብቻ ነው የምናይ። ፋቲሃን መቅራት ነው። ፋቲሃን መቅራት ማለት ያኒ በቁርአን ውስጥ ያለችው የመጀመሪያ ሱራ ነች። 7 አያዎች አሏት። ቢስሚላሂር ራህማኒር ራሂም የሚለውን ጨምሮ አጠቃላይ 7ቱንም አያዎችን መቅራት አለበት። ቢስሚላሂር ራህማኒር ራሂም ብሎ ጀምሮ ወለዳሊን እስከሚለው ድረስ ባለው ሲቀራ ማለት ነው 14 ሸዳዎች አሉ። እነዛን 14 ሸዳዎች በሙሉ አሟልቶ መቅራት አለበት። 14ቱንም ሸዳዎች አሟልቶ መቅራት አለበት። አንዲትን ሸዳ ካጓደለ ሶላቱ
ትክክል አይሆንም ተመልሶ ካላስተካከለው በስተቀር በተጨማሪም የፊደላቶችን መውጫ በትክክል ማውጣት አለበት በተለይም ሷድ እና ዷድ ፊደላቶችን በትክክል ማውጣት አለበት اهدنا الصراط المستقيم صراط الذين أنعمت عليهم ሲል ማለት ነው ስለዚህ እነዚህን ማሟላት አለበት ማለት ነው በተጨማሪም ፋቲሃን ስንቀራ መጠንቀቅ ያለብን ነገር መዋላት የሚባለው ነገር መኖር አለበት መዋላት ማለት ምንድነው ማከታተል يعني بسم الله الرحمن الرحيم الحمد لله رب العالمين ይህንን እያልን እያለ መሃል ላይ ዝም ብለን የተወሰነ ጊዜ መቆየት የለብንም ያለ ምንም ሐጃ ማለት ነው ወይም ደግሞ ያለ ምንም ዑዝር بسم الله الرحمن الرحيم الحمد لله رب العالمين ዝም ብለን ያለ ምንም ዑዝር ማለት ነው ቆይተን ደግሞ الرحمن الرحيم እንደዚህ መሆን የለበትም መዋላት መኖር አለበት እንዲሁም ተርቲቡን ጠብቀን መሆን አለበት ምንቀራው ፋቲሃን ስንቀራ ማለት ነው ስለዚህ ንያ ያደረገ አንድ ሰው ተክቢራውን ያደርጋል ፋቲሃን መቅራት ይጀምራል ማለት ነው ፋቲሃን ከቀራ በኋላ ሌላ ሱራ መጨመሩ ሱና ነው ወደ ዋጅቦቹ ስንሄድ ከፋቲሃ በኋላ አምስተኛው ዋጅብ ሩኩዕ ነው ሩኩዕ ማለት መጎንበስ ማለት ነው ሩኩዕ ላይ ሙዕተዲል የሆነ ሰው ሙዕተዲል الخلق የሆነ አخላለቁ መካከለኛ የሆነና ምንም ዑዝር የሌለበት ሰው ሙሉ የሚባለው ሩኩዕ እንዴት ነው ሩኩዕ ሲያደርግ ኢንኺናስ መኖር የለበትም يعني እግሩን ማጠፍ የለበትም በዚህ አይነት መልኩ አጥፎ አይደለም ሩኩዕ የሚደረገው በዚህ አይነት መልኩ ሳይሆን ሙሉ የሚባለው ሩኩዕ እንዴት ነው እግሮቹን ጉልበቶቹን ሳያጥፍ እነዚህ ሁለት ራሐዎች ወይም ደግሞ የእጅ መዳፎች ጉልበታችንን እስኪነኩ ድረስ ባለው መጎንበስ ይህን ያክል ቀደር ማለት ነው እንደምናየው ጉልበቴን ላይ በዚህን ያክል ቀደር መጎንበሱ ይህ ዋጅብ ነው واضح ነው አይደለም يعني ይህን ያክል ብቻ ከተጎነበስኩ አይሆንም ጉልበቶቼ ላይ በጣቶቼ ድረስ ይህን ያክል ከተጎነበስኩ አይሆንም የሚሆነው እዚህ ድረስ መሆን አለበት መጎነበሰው ይህ ጤነኛ ለሆነ ሰው ነው ምናልባት በሽታ ያለበት ሰው ወገቡ ላይ መጎንበስ የማይችል ሰው የግድ ተብሎ ወገቡ እስኪሰበር ድረስ ተጎንበስ አይባልም የቻለውን ያክል እንዲጎነበስ ነው የሚደረገው مثلا አንዳንድ ሰው ወገቡ ላይ በሽታ ካለበት ዝቅ ማለት የሚጎዳው ከሆነ ምንድነው የሚወጅብበት የሚችለውን ያክል ይጎነበሳል ምንም ያክል ይህ ጉልበቱ ጋር ባይደርስም እንኳን ማለት ነው ስለዚህ ይህ አምስተኛው ግዴታ ነው ሩኩዕ ማድረግ ማለት ነው